ዛሬ በርበሬ እንዴት እንደሚዘጋጅ ነው ማሳያችሁ በህይወት ማዕድ። በርበሬ ዛላ ይባላል። በርበሬ ለማዘጋጀት የሚያስፈልጉን እዚህ ጋር አሉ። ነጭ ሽንኩርት፣ ቀይ ሽንኩርት ያበሻ መሆን አለበት፣ ዝንጅብል፣ ጦስኝ፣ ጥቁር አዝሙድ፣ ነጭ አዝሙድ፣ ኮሰረት፣ ኮረሪማ፣ በሶ ብላ ፍሬ፣ ጤና አዳም ያስፈልገናል። ፍሬውን ነው የምንጠቀመው። ጥብስ ቅጠል። በርበሬ ለማዘጋጀት የሚጠቅሙ ወይም የሚያስፈልጉ ናቸው ማለት ነው። እንደምታዩት በርበሬውን ለማጠብ አቧራ ስላለው እሱን ለማድረግ ነው። በዚህ መልክ እንደዚህ እያጠብን እናሰጠዋለን ፀሐይ ላይ። አንዳንድ ሰዎች ደግሞ በደንብ ጨርቅውን በውሃ ነክረው እዚህ ላይ በማድረግ በደንብ ያጸዱታል፣ በማጠብ ፋንታ ማለት ነው። ሁለቱንም መንገድ መጠቀም ይቻላል። ካደረግን በኋላ እናሰጠዋለን። እንግዲህ እንደምታዩት በዚህ መልክ ካጠብኩት በኋላ አስጥቼዋለሁ። በፀሐይ ነው የሚደርቀው። ከዛ ደግሞ በየመሃሉ እንደዚህ ማስጣጣት ያስፈልጋል። ኃይለኛ ፀሐይ ስለሆነ በርበሬው በደንብ ደርቆልኛል። እንደምታዩት በርበሬው እንግዲህ እንደዚህ የደረቀ ነው። እስከዛ ልጫወትላችሁ። ለመቀንጠስ ተዘጋጅቷል ማለት ነው። እንደዚህ በደንብ መድረቅ አለበት። መድረቁ የምናውቀው ያው ድምፁ እንደምታየው፣ እንደዚህ ደግሞ ፍሬው የሚወጣ በደንብ ሲደርቅ። እንግዲህ እንደዚህ ከደረቀ በኋላ እንቀነጥሰዋለን እንደዚህ ማለት ነው። እንግዲህ በዚህ ሁኔታ ሁሉንም እየቀነጠስን እናዘጋጀዋለን ማለት ነው። ከዛ ቅመሞቹን እናዘጋጃለን። በርበሬው ከደረቀ በኋላ በሙቀጫ ይደለዛል። በደንብ ደርቋል። ያው ድምፅ ሁሉ ይሰማል። ይደለዛል ብር እስከሚል ድረስ በጣም አይደቅም። እንግዲህ እንደዚህ በጣም ሳይደቅ እንደዚህ ማለት ነው። በዚህ ሁኔታ ሁሉንም እንደልዘዋለን። እንደዚህ በዚህ መልክ ይደለዛል። አሁን ደግሞ ቀጥሎ ቅመሙን እናምሰዋለን። ይመስላል እንደዚህ ማለት ነው። እንግዲህ አሁን ማሳያችሁ ደረቅ ቅመሞች የሚባሉትን ነው። የበሶ ብላ ፍሬ፣ ኮሰረት፣ ጦስኝ፣ ኮረሪማ፣ ነጭ አዝሙድ ወይም ነጭ ቅመም፣ ጥቁር አዝሙድ፣
ቁርንፉድ፣ ከሙን በፊት ጊዜ ይጨምራሉ። አሁን ግን እኔ ባለኝ ቅመም ስለሆነ ማዘጋጀው እነዚህ ነው። ድሮ ግን እነዛ ሁሉ ይጨመራሉ። እንደነገርኳችሁ ቅመሞቹን ደረቅ ቅመሞቹን እናመሳቸዋለን። ኮረሪማ ነው ይሄ። ጥቁር ቅመም፣ ነጭ ቅመም፣ በሶ ብላ፣ ጦስኝ ነው። ይሄ ደግሞ ኮሰረት ነው። ነገርኳችሁ ያው የምናምስበት ምክንያት ከበርበሬው ጋር ሲቀላቀል በጣም እንዳያነጣው እና ጣዕሙ ደግሞ ወጣ እንዴት ነው። ይሄ ለበርበሬው እንግዲህ እርጥብ ቅመም ነው። ቀይ ሽንኩርት 1 ጆግ ይሆናል። ዝንጅብል 1 ጆግ፣ ነጭ ሽንኩርት ትንሽ ከሩብ ከፍ ያለ፣ የበሶ ብላ ፍሬው፣ የጤና አዳም ፍሬ እና ጥብስ ቅጠል ነው። አጠቃላይ እነዚህ እርጥብ ቅመም ይባላሉ። ከደረቀው በርበሬ ነው የተወሰነ ወስጄ ነው። እንግዲህ ይሄ በአጠቃላይ እርጥብ ቅመም ይባላል። አሁን መጀመሪያ ምን አደርጋለሁ? በርበሬን እደልዛለሁ ማለት ነው። በደንብ ደርቋል። በሙቀጫ ነው የምደልዘው። ሁሉንም መደለስ ማለት ነው። መጀመሪያ በርበሬው ነው የምንደልዘው። እንግዲህ እንደዚህ ደልዤዋለሁ፣ አወጣዋለሁ። ታዩት እርጥብ ቅመሙን አሁን መደለዝ ጀምራለሁ። ዝንጅብል፣ ነጭ ሽንኩርት፣ የተሸመጠጠው የበሶ ብላ ፍሬው፣ ጥብስ ቅጠል፣ ጤና አዳም ፍሬ። እንግዲህ እንደዚህ ጨማምሯል ሁሉ ነገር። ለሰስ ያለ ውሃ እንደዚህ እየተርከፈከፈ ያው እንደነገርኳችሁ ውሃው ትንሽ ለሰስ ማለት አለበት። እንደዚህ እንዲልም ያደርገዋል በደንብ እንዲለቅ ማለት ነው። እንግዲህ እንደዚህ ላም ብሏል። አወጣዋለሁ። እንግዲህ እርጥብ ቅመሙን በዚህ መንገድ ደልዤዋለሁ፣ አወጣዋለሁ። እኔ እንግዲህ ከእናቴ ነው የተማርኩት። እናቴ በጣም ባለሙያ ናት። እሷ የምታዘጋጀው እንደዚህ ነው። አሁን በርበሬውን ቅድም የደለዝኩትን በርበሬ ቀላቀላለሁ። ከዛ አንድ ላይ እናምሰዋለን። እንደዚህ አንድ ላይ እንቀላቅለዋለን። እንግዲህ እንደዚህ በርበሬውን ከቅመሙ ጋር ካቀላቀል ነው በኋላ መልሰን እንደገና እንደልዘዋለን ማለት ነው።
እንግዲህ እንደምታዩት በደንብ ልሟል። አሁን አወጣዋለሁ። እንግዲህ እንደዚህ በደንብ ተቀላቅሏል። እንግዲህ አሁን የወቀጥነውን ቅመም እናጅለዋለን። ምን ማለት ነው? ለ3 ቀን ያህል በደንብ እንዲዋሃድ እናስቀምጠዋለን ማለት ነው። እዚህ ጋር እንግዲህ የበሶ ብላው ቅጠል እሱ ላይ አድርገን ደምድም አድርገን እናስቀምጠዋለን። ያው ይሄንን የበሶ ብላ ቅጠሉ ብዙ ካለ በደንብ ከስር እንጎዛጉዘዋለን ማለት ነው። አንጥለውም እንጨቱን፣ የበሶ ብላ እንጨቱን ማለት ነው። እንደዚህ ይታጀላል ማለት ነው። ከ3 ቀን በኋላ ነው እንግዲህ ተከፍቶ የሚቀላቀለው። ከ3 ቀን በኋላ እርጥብ ቅመሙ ታሽጎ ከቆየበት አወጣዋለሁ፣ ወይም ታምቆ ከቆየበት ይሄንን ይመስላል። እንደዚህ ነው። እንግዲህ እንደዚህ ለ3 ቀን ታምቆ የሚቆየው አብሮ ቅመሙና በርበሬውም እንደገና ደግሞ ሁሉም ቅመሞች እንዲብላሉ አብረው እንዲዋሃዱ በደንብ ጊዜ ይሰጠዋል። ኃይለኛ ፀሐይ ካለ ያው ቶሎ ይደርቅልኛል ማለት ነው። ደረቅ ቅመምና እርጥብ ቅመም የተዘጋጀው ማለት ነው። አሁን ከበርበሬው ጋር እቀላቅለዋለሁ። ይሄ እርጥብ ቅመሙ ነው። እንግዲህ እነዚህ አንድ ላይ ከበርበሬው ጋር ይቀላቀላሉ። እንደዚህ መቀላቀል። እንግዲህ አሁን ወፍጮ ቤት ልንሄድ ነው። እንግዲህ ወፍጮ ቤት መተናል። ዛሬ ያው በርበሬ ሊፈጭ ነው። እዚያ እንደምታዩት ተዘጋጅቷል። እሺ እንቀጥል። እንግዲህ የተፈጨው በርበሬ ይህንን ይመስላል። እንግዲህ ከዝግጅቱ ጀምሮ እስከ መጨረሻው አይታችኋል። ህይወት ማዕድ ነው። በሚቀጥለው ሌላ ነገር ደግሞ ይዤላችሁ ቀርባለሁ። እስከዛው ቻው።